ይላል ንጉሡ። አንበሳ ጉድጓድ ውስጥ ዳንኤል እንደ ትናንት ተጥሎ በጣም ማልዶ ንጉሡ ወደ አንበሳ ጉድጓድ ሄደ። ሰው ለአንበሳ ከተጣለ ምኑ ይተርፋል ተብሎ ይጠበቃል። ሄዶ በሐዘን ቃል ጠራው ይላል። ከዛ ከጉድጓድ ውስጥ የምታመልከው አምላክህ ሊያድንህ ችሏል ወይ? 1000 ዓመት ንገስ። አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ አልጎዱኝም አለ። ሌሎቹን የሚጎዱ የሚበሉ አልበሉኝም አለ። አልበደልኩምና በፊትም ቅንነት ተገኝቶብኛልና አለ። እግዚአብሔር መልአክ ላከ አለ። እዚህ አሜን በሉኝ። እኔ ደስ ያለኝ ምን እንደሆነ ታውቃላችሁ? መጀመሪያ ዳንኤል ላይ ሰበብ ፈላጊዎች ነበሩ። ሊሾም እንዳሰበው ያወቁ የሚበላበትን መንገድ የፈለጉ ነበሩ። ሕግ ጭምር ያስወጡ ነበሩ። በኋላ ላይ ዳንኤልን እግዚአብሔር አምላኩን እንዳዳነው ሲያቅ ዳንኤልን የከሰሱ ሰዎችን አምጡ ተባለ። የሆነ ወደ ከሳሾች የሚመለስ ነገር እንዳለ እግዚአብሔር ተናግሮኛል። ወደ ከሳሾች የሚመለስ ነገር ሃሌሉያ። ንገሩልኝ አጠገባችሁ ላለ ሰው ወደ አንተ ሳይሆን ወደ ከሳሾች የሚመለስ ነገር አለ። ባንተ ላይ የታሰበ ሰበብ ነው፣ ግን ወደ ከሳሾች ይመለሳል። ሃሌሉያ። አቤቱ አንተ ብሩክ ነህ ወዳጄ፣ ወዳጄ አንተ ብሩክ ነህ። አቤቱ በሉ እስቲ አቤቱ አንተ ብሩክ ነህ። ጌታዬ ጌታዬ አንተ ብሩክ ነህ። አቤቱ አቤቱ አንተ ብሩክ ነህ። አምላኬ አንተ ብሩክ ነህ። አቤቱ አቤቱ አንተ ብሩክ ነህ። ወዳጄ ወዳጄ አንተ ብሩክ ነህ። አቤቱ አቤቱ አንተ ብሩክ ነህ። ጌታዬ ጌታዬ አንተ ብሩክ ነህ። አቤቱ አቤቱ አንተ ብሩክ ነህ። አባቴ አባቴ አንተ ብሩክ ነህ። አቤቱ አቤቱ አንተ ብሩክ ነህ። ወዳጄ ወዳጄ አንተ ብሩክ ነህ። አቤቱ አቤቱ አንተ ብሩክ ነህ። ጌታዬ ጌታዬ አንተ ብሩክ ነህ። አቤቱ አቤቱ አንተ ብሩክ ነህ። አምላኬ አምላኬ አንተ ብሩክ ነህ። አቤቱ አቤቱ ጌታዬ አንተ ብሩክ ነህ። ባለ ጤና እንጂ ሕመምተኛን ማን ይፈልጋል? የነፍስንስ ደዌና ሕመም ማን ይፈውሳል? የውስጥን ድምፅ አልባ ንግግር ጆሮ ያደምጣል። የስንቱን ውስጥ ያዘን እንባ እጅህ አብሷል። አቤቱ አንተ ብሩክ ነህ። ወዳጄ ወዳጄ አንተ ብሩክ ነህ። አቤቱ አቤቱ አንተ ብሩክ ነህ። ጌታዬ ጌታዬ አንተ ብሩክ ነህ። አቤቱ አቤቱ አንተ ብሩክ ነህ። ጌታዬ ጌታዬ አንተ Hallelujah, 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 hallelujah.
ሃሌሉያ ሃሌሉያ ሃሌሉያ። እስቲ እልልታ ለክብር ንጉሥ